ዘውዱ ሾው የእውነትና የሕዝብ ወገንተኛ ሆነው ለድምፅ አልባዎቹ ድምፅ ሆነው በመላው ዓለም ሚዲያ የሚሰራጭ ዕለታዊ ፕሮግራም ዘውዱ ሾው ጥልቀት ያላቸውን ያልተቀዱ አዳዲስ ወቅታዊ የዜና ዘገባዎችን በማቅረብ ይታወቃል። ብዙ ጊዜ በሚስጥር የተያዙ ግልጽ ባልሆኑ ሁኔታዎች የተደበቁ ጉዳዮችን ለሕዝብ በማጋለጥ ማኅበራዊ ፍትሕና ተጠያቂነት እንዲጎለብት የምርመራ ጋዜጠኛነት ሥራዎችን ይሠራል። ዘውዱ ሾው በተለያዩ የአውሮፓና የሩቅ ምስራቅ ሀገራት እንደዚሁም በአሜሪካና በካናዳ በአውስትራሊያና በአፍሪቃ እየተዘዋወረ በተለያዩ ሀገራዊ ጉዳዮች ከኢትዮጵያኖች ጋር ይወያያል፣ ልምዳቸውንና ሐሳባቸውን ይጠይቃል። ዘውዱ ሾው የጉዞ ማስታወሻውና ገጠመኞቹን ሰንቆ ለአድማጮቹ በአየር ላይ ያቀርባል። ለማኅበረሰብ እድገት፣ ለኪነ ጥበብና ለአገር የላቀ አበርክቶ የነበራቸውና ያላቸውን ግለሰቦችና የጥበብ ቤተሰቦችን እንደዚሁም የታሪክ ተመራማሪዎችን፣ የፖለቲካ ተንታኞችንና አክቲቪስቶችን በየጊዜው እያቀረበ ተደምጦ የማይሰለቹ ጽሑፍ ድንቅ ፕሮግራሞችን ያቀርባል። ዘውዱ ሾው። ጎንደሬና ትግሬ አንሳይ ክርስትና ማተቡ ጥብቅ ነው አይፈታምና 12 መርፌ ይጠጣል በሙሴ የክርስቲያን ሀገር ሽሬ እንዳስላሴ ሲባል ሲዘፈን ህዝቡ ሲዋደር ነው የማውቀው። ልጅ እያለሁ እኮ ከእናንተ በልጣለሁ አለ። እስኪ ዘፈናለሁ ሎተሪውን ገዝተን በዛው አስቀረ ነው። እዛው ዘፋኝ ሆነ ራሱ። እናንተ ራሳችሁ አዲስ የተቀጠራችሁ ናችሁ። ሰው ማቀጠራችሁ ራሱ አስቀጠር ሳላስበው ሳይኖረኝ የሚያስረግዝ ፍቅር በድንገት ያዘኝ ያለች አሞራው ያኔ አዲስ ነበረ። ሰማይ ሳይሻል በጣናቷ ስል የሆነች ልጅ አበባ ልትሰጠኝ ስትመጣ እዚህ ጋር ሲመቷት እሷን አቅፌን የለጥ እርምሻው ተነሳበሰው ነው አይደበበም ከራሲስ ገባ ሲገባ ያስደረገችና እጁን ንክስ ስታረገው የተቀምጣ አበባ። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን በዘውዱ ሾው ስቱዲዮ ነን የምንገኘው። ዛሬ ትልቅ እንግዳ ይዤላችሁ ነው የቀረብኩት። እንደሚታወቀው ብዙ ጊዜ ብቻዬንና ደግሞ በአየር ላይ ነው ከተለያዩ ዓለማቶች እያቀረብኩ ማነጋግረው። ዛሬ ግን በሚገርም ሁኔታ እንግዳዬን እዚሁ በዘውዱ ሾው ስቱዲዮ ነው በአካል ተገናኝተን እየተነጋገርን ላቀርብላችሁ የፈለግኩት። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ አደርጋለሁ። የዛሬ እንግዳችን ኢትዮጵያ የሚገኙ ኢትዮጵያና በውጭም የሚገኙት ትውልደ ኢትዮጵያኖች ጠንቅቀው የሚያውቁት ነው በስራው በሙያው። ዛሬ በጣም በርካታ ጉዳዮችን እያነሳን ከሱ ጋር እንወያያለን፣ እንነጋገራለን፣ እንመካከራለን። በተለይም ሀገራችን ኢትዮጵያ እንደዚህ ዛሬ በዘር በጎሳ ተከፋፍላ ባለችበት ሁኔታ አይደለም። ሀገራችን ኢትዮጵያ በሰላም በነበረችበት ጊዜ ኢትዮጵያን ለማስተዋወቅ ከአዲስ አበባ ወይም ከኢትዮጵያ ተነስተው በዓለም ዙሪያ ከዞሩት ኢትዮጵያኖች አንዱ ነው። ሀገራችንን ለማስተዋወቅ ማለት ነው። ዛሬ ሀገራችንን ለማስተዋወቅ ሳይሆን ሀገራችንን ለማጥፋት የምንታገል ማህበረሰብ ሆነናል። በተለይም ትውልዱ እንግዲህ ያጋጠመው መጥፎ አጋጣሚ ነው። ከዚህ መውጣት እንችል ዘንድ ይህንን ልምዱንና ከዚህ ቀደም ስለ ኢትዮጵያ ያላቸውን አንድነትና ፍቅር ምን እንደሚመስል መሪዎቻችን ጭምር ለሀገራቸው ያላቸው አመለካከት ምን ይመስላል የሚለውን ከሱ ጋር በሰፊው እናወራለን። የኢትዮጵያው ፕሬዝዳንት መንግስቱ ኃይለማርያም ጭምር በአካል ተገኝተው ሽልማት የተሰጠው ነው። የዛሬ እንግዳችን የህይወት ታሪኩን ከትውልድ ከቀየው ከሰፈሩ አንስተን እስከ ውጭ የሄደበትን ሁኔታ በጥቅሉ እናወራለን። ኢትዮጵያንስ ቀድሞና ያሁኑንም በዝርዝር ያጫውተናል። እናንተም አብራችሁን ቆዩ ከእንግዳችን ጋር። ከልብ አመሰግናለሁ። ሻምበል ከነማሲንቆ ነው ዛሬ ደንበኛ ኢትዮጵያ የሆነ በአረንጓዴ ቢጫ ቀይ ባንዲራ ተውበህ በጣም አመሰግናለሁ። እንኳንም ወደ ዘውዱ ሾው ሚዲያ በሰላም መጣህ። እግዚአብሔር ይስጥልኝ። በጣም አድናቂ ነኝ እኔ። አንድ ቀን ይሮብ ከሄድኩኝ እሱ ጋር መቅረብ አለብኝ እያልኩ እንደው ስመጣ እዚህ በጣም ተደስቼ እንደ ስለት ነው የመጣሁት። አመሰግናለሁ ሻምበል። እንግዲህ እዚህ ላይ ያየኸው ይህን ሁላ የሚያደርገው እግዚአብሔር ነው። እግዚአብሔርን ትንሽ እናመስግነው በማሲንቋችን። እሺ
ክብርተ መስገን የኛ ጌታ ከሰማይ ወርደክ ከድንግል ማርያም ተፈጥረክ አንተን ማሙክ እንደሰው ምንና ምን ብለው አቡነ ጴጥሮስ ቅዱስ የተዋሕዶ መቅደስ ለአገር ነፃነት ሲሉ ሞትን ባይን ታገሩ የነፃነት ቀንዲል የጥቁር ሕዝቦችን አክሊል ምነው ኢትዮጵያ ምጥሽ በዛ ድንግል አማልጃት ካለም ቤዛ ኧረ በአምላካችን እስኪ በአምላካችን ኧረ በፈጣሪ ኧረ በአምላካችን በዘር አንለያየ አሁን አንድ ነው ሁላችን ሲያጋጩ ከመኖር ለአምሳ ተከፋፍሎ አንድነት ማምጣት ነው የእውነት ዋጋ ከፍሎ የእውነት ዋጋ ከፍሎ የእውነት ዋጋ ከፍሎ። በጣም 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 አመሰግናለሁ ሻምበል፣ እግዚአብሔር ይስጥልን። በጣም ይህንን ነው ያጣነው፣ ፍቅርን፣ አንድነትን፣ ሰላምን። እንደዚህ ቢሰበክ ኖሮ ዛሬ ይሄ ሁሉ መከራ ስቃይ በሀገራችን በህዝባችን ላይ ባልወረደ ነበር። ከልብ አመሰግናለሁ። እንግዲህ ብዙ የምናወራቸው ነገሮች አሉ። እንዲህ በዜማችሁ ለሀገራችሁ ብዙ ነገር አበርክታችኋል። ኢትዮጵያን አንድ ለማድረግ አንዱም የአርቲስቶች ስራ ነው። የተደከመበት የለተፋበት ጠላት ወራሪ በኢጣሊያን ጦርነት ጭምር ሳይቀር በመጣበት ሰዓት አርቲስቶች ከፊት ቀድመው እየፎከሩ እየሸለሉ ትግሉን የሚያበረታቱ ናቸው። ዛሬ ግን በጣም ብዙ ክፍተቶች አሉ። በኋላ እንመለስበታለን። እስቲ ወደ ልጅነትህ ልመለስ። ለማንኛውም ተመልካች አድማጮቻችን እናንተም ስለ ሻምበል በላይነህ ብዙ የምታውቁት ነገር እንዳለ ገምታለሁ። ግን በዘውዱ ሾው ሚዲያ መጠየቅ የሚገባንን ነገር ምናልባት ላልሰሙ እዚህ በቅርብ ለተወለዱ አዳዲሱ ትውልድ ደግሞ ማወቅ የሚገባቸውን ነገር ለማካፈል እንሞክራለን። ሻምበልም በንጹህ ልቦና በቅን አስተሳሰብ ሀሳቡን እንደሚያካፍለኝ እርግጠኛ ነኝ። ከስምህ እንነሳ። እንግዲህ ሻምበል የወታደር ማዕረግ ነው። ይሄ ስያሜ እንዴት ተሰጠ? እስቲ ቤተሰባዊ ወታደሮች አሉ ወይስ ከምን አኳያ ነው ይህን ስም ያወጡ? ሻምበል የእኛ ሀገር አፄ ምኒልክ ጀምረው ለሀገራቸው ሲሰሩ ሲዋጉ የኖሩ ናቸው። እስካሁን ድረስ አሁንም አሉ፣ ድሮም አሉ። የኔ ስም ምንድን ነው? አባቴ ሹመት ያገኛል ተብሎ ነበረ። ሹመት ያገኛል ሲባል ከጎንደር ውስጥ አዘዞ ላይ ነበርና በዛን ጊዜ በነበረው ሸላሚው ሰውዬ ቀረ። ሲቀር አባቴ አይ ቢሰጠኝም ሻምበል ነው ወደ መጨረሻ ያለው ልጅ የሻምበል እለዋለሁ ነው። የሻምበል ነው ስሜ። የሻምበል እላለሁ። የሺ ጦር ማዛዥ ማለት ነው። በዛን ጊዜ የሻምበል ተባልኩ። በኋላ እሳቸው ወታደር ነበሩ ግን በኋላ በዛን ጊዜ ከነበረው ራስ ቲያትር ስቀጠል ጅማ እንሄዳለን። ራስ ቲያትር ጅማ ስንሄድ ተወዛዋዦች ነበሩ፣ ልጆች እስክስታ የሚመቱ። እነሱ ልጆች አንድ ወታደር ገብቶ ይረብሻቸዋል። ሲረብሻቸው አሁን ምን ይደረጋል? ፀሐዬ ቢሄድ አልወጣም አለ። ፀሐይ ዮሐንስ ኪሮስ አለማየሁ ቢሄድ አልወጣም አለ። ንዋይ ቢሄድም አልወጣም አለ። እንግዲያው ሻምበልን ጥሩ ሲባል እኔ ስሜት ሻምበል ሲባል ተነሳና ሩጫ ሰውዬ ወታደር መስለ ሲሮጥ እኔ ሳሮጠው ነጭ ልብስ ለብሼ ነው። ስቴዲየም ውስጥ ነው፣ ሰው ይስቃል። ጅማ ነው። ከዛ ፀሐዬ ምን ያላለው
በቃ ከእንግዲህ በኋላ ይሄን እናጥፋት ተባለና ይሄን አጠፋት ራሳቱን አጠፋት። የሚገርም ግን ልጁ ለምንድን ነው እንደዛ የሚረብሽ የነበረው? በቃ እዛ ትንሽ ወጣት ነው ልብስ የሚቀይሩ እስክስታ መቾች ውስጥ ገብቶ እኮ ነው አልወጣም አለ። ወጣት ነው እዛ ውስጥ ገብቶ ደስ ያለውን ነገር አየ። የሚገርም ነው። ከዛ በኋላ አባትህ ይህንን ስም ከሰጡ በኋላ ምናልባት ማዕረግ የማግኘት እድል ገጠማቸው ወይስ በዛው ቀረ? በቃ እስቲ ወደ እንግዲህ አንተ በቀጥታ መጣህና ከጎንደር ጅማ ከተትከኝ። መጀመሪያ እዛው ጎንደር ላይ እንቆይ። ታዋቂዋ ጎንደር ብጡ አርቲስቶች ያፈራች ሀገር ነች። እንግዲህ አንተም ከዛ የመጣህና መጀመሪያ አጀማመርህ እንዴት ነበር? ወደ ሙዚቃው እንዴት ገባህ? እኔ ምንድነው አባቴ አንዳንድ ጥሩ ቦታዎች ወስዶኝ ነበር። ልጅ እያለሁ አስመራ ሄድኩኝ። ኦኬ። አስመራ ሲሄድ የመጨረሻ ጉብኝታቸው ሲያደርጉ የነበሩት ግርማዊነታቸው ነው። ኦኬ። በዛን ጊዜ ልጆች እየሮጡ ወደ እንደ ማርያም ቤተክርስቲያን ሲሄዱ ሁላ እናይ ነበር። ሲገርሙ አስመራ ማርያም ቤተክርስቲያን አውቀዋለሁ። በዛ ከቆየን በኋላ አባቴ በዛው አድርጎ ይወስደኛል። በዚህ በከረና አድርጎ በሁማጀር አድርጎ ሕፃን እያለሁ ሁመራ እሱ የዛ አካባቢ ሰው ነው። ወልቃይት ሰው ነው። እዛ ወሰደኝ። ከዛ ሆኜ ያየሁትን እንደው አንድ ነገር አንዳንዴ መዋሸትም ጥሩ አይደለም። ያየሁት ነገር በታሪክ ነገር የትግራይ ወጣቶች በዚህ በሁማጀር አድርገው ከትግራይ በሁማጀር አድርገው ሁመራ ይመጣሉ። ሁመራ መጡ ለስራ ማለት ነው። ለስራ ይመጣሉ። ከልጆች ከዛ ከወልቃይት ልጆች ጋር አብረው ስራ መስራት ይጀምራሉ። ምን ይላሉ ዛሬ ወልቃይት ሕፃን እያለሁ ዘፈን ሲዘፈን ስሰማ የነበረው ጎንደሬና ትግሬ ያንሳይ ክርስትና ማተቦ ጥብቅ ነው አይፈታምና 12 መርፌ ይጠጣል በሙሴ የክርስቲያን ሀገር ሽሬ እንዳስላሴ ሲባል ሲዘፈን ህዝቡ ሲዋደድ ነው የማውቀው ልጅ እያለሁ። አሁን እነዚህ ሰዎች ስራ ሰርተው ወደ ትግራይ ሄደው ተመልሰው ሲመጡ የወልቃይት ሰው ጥሩ ህዝብ ስለሆነ ልጆቻቸውን ይድሩላቸዋል። አብረው እንደዚህ ያተናቡ አንድ ላይ ኖሩና አሁን እነዛ ሰዎች ተቀብለው ባስተናገዷቸው ልጆቻቸውን በዳሩላቸው ብድግ አድርገው የእናንተ አገር አይደለም ብለው እስቲ እንመለስበታለን። እሱ ላይ እንግዲህ ስለ ዘፈን አጀማመር እናወራለን። እሱ በጣም በኋላ ማነሳው ጉዳይ አለ በሱ ጉዳይ ላይ። ምክንያቱም ማን ይናገር የነበረን አይደለም ዝም ብለን እንዲህ ነው ከምንል እዛው ስፍራው በልጅነት ጀምሮ አይምሮ ውስጥ ያለውን ነገር ነው ቅድም ያነሳውና እንዴት ሰው ፍቅር እንዳለው በሃይማኖቱም በባህሉም በምንም አንድ ስለሆነ ለስራ የመጡትን መልሰው ልጆቻቸውን እየዳሩ ቤተሰብ እንዳደረጓቸው እየገለጽክ ነው ያለው። ወደኋላ ወደ ዝርዝሩ እንመለስበታለን። አንተ እንግዲህ ከዛ በኋላ አደክ ከአስመራ ተነስተህ ወልቃይት ሄድኩኝ። ከወልቃይት ወደ አርቱ እንዴት ገባህ? እንዴት ገባሁኝ? እዛ ሕፃን ሁኜ ወልቃይት ዘፈን ሲዘፈን ያለው ዘፈን ሲዘፈን አይና ተነስቼ በድምጽ ማንጎራጎር ጀመርኩ። በኋላ ሕፃን ሁኜ ዘፈን ሲሉኝ ትዘፍናለህ? ዘፈን ሲሉኝ ይኮራሉ። አልዘፍንም እላቸዋለሁ። ከዛ ስሜን ማን ይሉታል? ቀለጤው። ከዛ ዘፈኗ ምን ነበረች? ሞዘሬ 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 ሸበንደ ዝናሬ ሞዘሬ ሞዘሬ ስልሽ ለበለሽ እናንቺ አገሬ ልጅ የወንዝ መለስ የወልቃይት ቆንጆ የቃፍቲያዋ ቆንጆ የአገሬ መለስ እንዴት ይለወጣል በቅሎ በፈረስ እያልኩ እቺ የመጀመሪያ ዘፈኔ ዛሬ ዘፈንኩት። ይሄ የህዝብ ዘፈን ነው ወይስ የራሴ ዘፈን ናት? የራስህ ነች። እዛው የተፈጠረ ዘፈን ነች። እና እንደዚሁ እያልክ ቀወጤ ብለህ ነበር። ቀወጤ ማለት ምን ማለት ነው? ከዛ ዘፈን ጀመርኩኝ። ከዛ ተነሳሁና እንግዲህ ግርግሩ መጣ፣ እርብሻው መጣ፣ ምን መጣ። ያኔ ገስጥ የሚባል የደርግ ጦር ወደ ሁመራ መጣ። ያን እንግዲህ ግማሹ ወደ በረሃ ገባ፣ ግማሹ ወደ ሱዳን ሲገባ እኔ ተነስቼ ወደ ጎንደር ሄድኩ። ወደ ከተማው
ወጥቼ ወልቃይት ላይ ጎንደር እንደደረስኩኝ አንድ ሰውዬ ሳንጎራጉር ሰማኝና ብድግ አድርጎ እዚህ ጋር ጭኖ ላይ አስቀምጠው አዲስ አበባ ወሰደኝ። አንተ ከማን ጋር ነበር ወደ ጎንደር የሄድከው? ከቤተሰብ ጋር? ዝም ብለህ? ከቤተሰቦቼ ከአጎቴ ልጅ ጋር ነበር ወደ ጎንደር። ከዛ ተነስቼ ወደ አዲስ አበባ ገባው። አዲስ አበባ ቆይቼ ምናምን ስል ቲያትር ቤት አምባሳደር ቲያትር ሙዚቃ ይቀጥራል ተባለ። ሙዚቃ ይቀጥራል ሲባል ፈተና ላይ ማን ደረስን? እኔ፣ ኤልያስ ተባባል፣ አበበሽ ደራራ፣ ፀሐይ ዮሐንስ ፈተና ላይ ደረስን። ስንደርስ ሁሉም አለፉና እኔ ቀረው። በኋላ ምንድነው ጋሽ ተስፋዬ ለማን ታውቃቸዋለህ? አውቃለሁ። ጋሽ ተስፋዬ ምን ይላል እንዲያየኝና ሻምበል የሚልና ጋቢ ለብሻለሁ፣ ብርድ ነበር። ባለጋቢው አለኝ። አቤት እንዴ ልዘፍን የመጣው አለኝ። ሻምበል ነው? ሻምበል። እስኪ ዝፈን ባለጋቢው አለኝ። ተነስቼ የሀገር ልጅ አይናማ ተከለከላል ሸፈያ በባላይ ብሎ ሁሉም ተቀበሉ። ይጫሉት ሌለኛል ጋሽ ተስፋዬ ከሰዓት በኋላ መጥተህ አልፋል ስራ ጀመር። ማሲንቆህንም ይዘህ ነው የሄድከው? በድምፅ ብቻ ነው? በድምፅ ብቻ ነው። ግን ጋቢውን እንዳታመጣው አለ። አይፈቀድም አለኝ። ከዛ ጀምሮ አምባሳደር ጀመርን ምናምን አለን። ከዛ በቃ አምባሳደር በኋላ ደግሞ ወደ ራስ ቲያትር ሄድን። ወደ ራስ ቲያትር ስንሄድ እነ ጥላሁን ጉግሳ፣ እነ ደምሽ ተመስገን፣ እነ በኃይሉ ነቃጥበብ፣ እነ አይን ዓለም መጡ። ከዛ ደግሞ በኃይሉ እዚሁ ነው እንደማው ደግሞ መጣ። ቲያትር ቤታችን በቃ ኃይለኛ ሆነ። በቃ ዘፋኞች እኛን ለማየት ከተክለ ሃይማኖት ነበር ሰልፉ። እኔ ነበር፣ ፀሐዬ ነበር፣ ኤልያስ ነበር። በቃ የራስ ቲያትር ነፃየም አለፉ ያኔ። ነፃየም አለፉ፣ እኛም አለፍን። አንድ መሐመድ አወል የሚባል ደግሞ ሎተሪ ይዞ መጣ ሊሸጥ። ያን ሎተሪ ስንቀማው አለቀሰ። ሕፃን ልጅ ሆኖ አሁን እናንተ ዘፋኝ ሆናችሁ ነው? እኔ እኮ ከእናንተ እበልጣለሁ አለ። እስኪ ዘፈናለሁ። ሎተሪውን ገዝተን በዛው አስቀረ ነው። እዛው ዘፋኝ ሆነ ራሱ። እናንተ ራሳችሁ አዲስ የተቀጠራችሁ ናችሁ። ሰው ማቀጠራችሁ ራሱ አስቀጠር ነው። እና ጥሩ ዘመን ነበር ማለት ነው። ዘመኑ በጣም ቆንጆ ነበር። እና ከዛ እንደገባሁ አዲስ አበባ ይችን እያልኩ ስዘፍን ሰዎች አዩኝ። ደህና ሰዎች በዛን ጊዜ ሀብታም የነበሩ። ከዛ የት ይዘውኝ እሄዳለሁ? ወይዘሮ ጽጌ ባዩ ቤት ይባላል ቦሌ መንገድ። ከዛ ወሰዱኝ። ከዛ በቃ ማታ እንድትጫወት ከዛ እንግዲህ ከዛ ጀምሮ በቃ አዲስ አበባን እንግዲህ መዞር ነው። በየምሽት ቤቶቹ ተቆጣጠርኩት። በቃ ነጋሽ ባህሩላ ባሩቃኛ ከነጋሽ ከተማ ከነደርባባው ከነሜሪ አርሚዴ ጋር ተሰልፌ እዛ ውስጥ ሁላ ሰራ። ታውቃቸው ነበር ድሮ ልጅ ሆነህ ከመምጣት በፊት? እነ ባህሩን ሜሪ አርሚዴን እነ ጋሽ ባህሩ ምናምን እነ ሜሪን አላውቅም፣ ግን ጋሽ ባህሩ ጋሽ ከተማን በስም ነው የምታውቃቸው? እናውቃቸዋለሁ። በካሴት እንደዚህ በካሴት ሲዘፈኑ ሰማለሁ። በአካል ስታገኝ ምን ተሰማህ? እነሱ በቃ ይገርማል። የእግዚአብሔር ነገር የማትጠብቀው ነገር ነው። በጣም ትላልቅ ታዋቂ ሰዎች ናቸው። ትላልቅ ሰዎች ናቸው እና የማትጠብቀው ነገር ነው። በጣም ደስ ይላሉ። ግን ምንድነው ሴትዮዋ ሲቀበሉኝ ሕፃን ልጅ አሁን ሊዘፍን ነው እንደ ምናምን ብለው ልክ ሲያሳድጉኝ እንደ እናት እንደ ልጆቻቸው አድርገው ተቀበሉ። ስንት ነበር እንደው ሻምበል ያኔ ለስራ የሚከፈል የነበረው? በወር ነው በምሽት ነው በምንድን ነው ክፍያው? የኔ ቲያትር ቤት ነው እንግዲህ ቲያትር ቤት አሁን ሴትዮዋ ጋር ስትሄድ ሽልማቱ ነው እንጂ ክፍያ የለም። አንዳንድ ጊዜ ዓመት በዓል ሲሆን ይሰጡናል። ሴትዮዋ አምባሳደር ነው የመጀመሪያ ቅጥርህና አምባሳደር ስንት ብር ቀጠሩ? 82 ብር
ኦኬ ከአምባሳደር ወደ ራስ ቲያትር እንዴት መጣ? በዝውውር ነው? ሀብር ተጨመረልን ነው በዝውውር እንደገና በእድገት ነው ወይስ ሁላችንም ወሰዷችሁ? ብሔራዊ ቲያትር ቅርበት ስለሆነ መርካቶ ሄዱ ተብሎ ወደ መርካቶ ሄዱ። ከዛ ምን ያህል ጊዜ ቆየህ? ምን ያህል ጊዜ ቆየ ራስ ቲያትር? ራስ ቲያትር ወደ ከዛ ኪሮስ አለማየሁ መጣ። ምን ማለት ቲያትር ቤታችን ወደ 12 ዓመት ሰርቻለሁ ቲያትር ቤት። የሚገርም ግን ምንድነው ውጭ ስለምሰራ ብዙ ገንዘብ ነው የማገኘው። ውጭ ነበር ይሰራ ነበር። ተመልካች አድማጮቻችን አሁንም እየተከታተላችሁት የምትገኙ ዛሬ በጣም በቃ ዘና እያልን ነው። በመሃል ሙዚቃ አለ፣ ሻምበል ዘና እያደረገን ነው። ከነ ክራሮ ነው ዘና እያላችሁ ነው። በማሲንቆ ቅጣ ዘና እያልን ያለነውና በጣም ጥሩ ዝግጅት እንደሚሆን ተስፋ እናደርጋለን። እናንተም ዘና እያላችሁ ዝግጅታችን እየተከታተላችሁ እንዳላችሁ ተስፋ እናደርጋለን። ምናልባት ቡና ምናምን ደግሞ ቢኖራችሁ እየጠጣችሁ ከባለቤቶቻችሁ ከልጆቻችሁ ጋር ማንም የሚከለከል አይደለም። ከ18 ዓመት በላይ ምናምን ይባል አይደለም። በጣም ደስ የሚል ዝግጅት እንደሚሆን ተስፋ እናደርጋለን። ገና ብዙ የምናወራቸው ነገሮች አሉ። አሁንም አብራችሁን ቆዩ። ሻምበል እንግዲህ በጣም አሁን ታዋቂ ሲሆንክ አዲስ አበባንም እንዳልከው እየዞርኩ ነው። ብዙዎቹ ቦታዎች አይተሃል። ባላባቶችን መኳንንቱም መሳፍንቱም እንግዲህ ባይባሉም በዛን ሰዓት ያው ስጋት ቢኖርም ግን ያው ከንጉሠ ነገሥቱ የመጣ ትንሽ ስርዓቱ አለ ያንን የተከተለና አባትህ ወታደር ናቸው። ከጎንደር እንግዲህ ከአንድ ሰው ጋር ዝም ብለህ መጣህ። አርበኛ ናቸው፣ የገረበኛ ናቸው። ኦኬ ጉድ። እንዴት ነው ተመለስክ ከዛ በኋላ ወይስ ቤተሰቦች ጋር ያለህ ግንኙነት በምን ሁኔታ ቀጠለ? ብዙ ጊዜ ዘፋኝ መሆን የለባችሁም የሚል ጫና አለ፣ ተጽዕኖ አለ። አንተ ግን አሁን ገብተሃል መሀል አዲስ አበባ ውስጥ ከብዙ ሰው ጋርም ተዋውቀሃል፣ ታዋቂ የሆኑ አርቲስቶችን አግኝተሃል እና ምን አሉ ቤተሰቦችህ? ቤተሰቦች ዘፈን ይወዳሉ፣ ዘፈን አይከለክሉም። አንደኛ ይሄ በእናቴ በኩል ያሉ ዘፋኞች አሉ። አባቴ እንትኖች ናቸው እንጂ አባቴ ራሱ ዘፈን ይወዳል፣ እናቴም ደግሞ ዘፈን ይወዳሉ። ስለዚህ ተቃውሞ አልገጠመህም? በአጋጣሚ እድለኛ ነህ። አባቴ የሚወደው ጎራው ስል ነው። ተነስ ኧረ በለው ስል ጎራው ስል ደስ ይለዋል። እንግዲህ ድሮ ጀግና እንደሱ ነው እንጂ ዘፈን የከለከለኝ ሰው። ከስንት ጊዜ በኋላ ተገናኛችሁ? ወደ ጎንደርስ መቼ ተመለስክ? ተመልሼ ጎንደር ብዙ ጊዜ ከራስ ቲያትር ፍቃድ እየወሰድኩኝ ሄድ ነበር። አንድ ጊዜ አሳቀኝን ነገር የአርቲስት ጉዳይ ስለሆነና እናቴ ታማ ወደ ጎንደር ልሄድ ስል ጋሽ ተስፋዬ እንግዲህ ወጣት ነኝና እንደዚህ አይነት ችግር ውስጥ እንደገባ አይፈልግም። ዘፋኝ እንደሆነ እንድዝናና ሙቪ እንዳይ ከወጣቶች ጋር እንደዞር እንጂ እናቴ ታማብኛለች እና ጎንደር ልሄድ ነው እባክህ ጋሽ ተስፋዬ ፍቃድልኝ ስለው አልፈቅድም አለኝ። ብድርም ጠየኩኝ ተበድሬ ልሄድ ስለው አልፈቅድልህም አለኝ። ከዛ አምባሳደር ቲያትር እሱ ጥላሁን ገሰሰ ተስፋዬ ገሰሰ ሶስቱ ጭሎ ቢራ ይጠጣሉ። አንዲት ወጣት ጋር ሆኜ እንዲህ ሳያቸው የሴት ጓደኛ ነው ወጣት ናት። እንዲህ ሳያቸው እንዴት ልግባ አምባሳደር ቲያትር አሁን እሷን አስቀደምኩና ብቻሽን ሂጂ ይሄኔ ቀስ ብዬ እንደዚህ ስገባ ጋሽ ተስፋዬ አይቶኛል፣ ጥላሁንም አይቶኛል። አሁን ና አለኝ ጋሽ ተስፋዬ። ምን ነው ስለው ጎንደር መሄድ አለ አሁን ያስፈልግ ገንዘብ ይኸውልህ ከልጅቷ ጋር መሆኑን አውቋል ማለት ነው። አሁን ገንዘብ ያስፈልግ ለዚህ ነው ምናልባት ውሸቱን ነው ብሎ ማስቦ ይሆን እነሱ አይሆን ገንዘብ የጠየቀኝ። አይቶኛል በደንብ አይቶኛል። እነ ጥላሁንስ ምንም አላሉም? ስቀው ዝም አሉ። የሚገርም ነው። እሷስ ምን አለች? ልጅቷማ በቃ እንግዲህ ምን ትላለች ነው ነገርካት? እንደዚህ ያለኝ ለምን ችግር እንዳለ እኮ ነግሬያታለሁ። ፊልሙ እኮ ግማሽ ሆነ። የሚገርም ነው። በጣም ጥሩ ነው። እነዚህ ትላልቅ ሰዎች በእውነት እድለኛ ነህ ሻምበል፣ አግኝተህ ከነሱ ጋር ጊዜ ማሳለፍ እንደዚህ አይነት ነገርና ጥላሁን ገሰሰ እንደው በዘፈን የመገናኘት እድል ኖረዋል? ከሱ ጋር ተጫውተሃል ወይስ እንደው ዝም ብሎ በአጋጣሚ ነው የምትገናኙ የነበረው? ጥላሁን ገሰሰ በጣም ሲበዛ ወዳጅ ነው። አብራችሁ የመጫወት እድል ገጥሞሃል? አንድ ጊዜ ወይዘሮ ጽጌ ቤት ሲጫወት መጣና ከጓደኞቹ ጋር እራት ይበላል።
በኋላ አንድ ሰውዬ ተነስቶ አኮርዲዮን ይጫወታል። ሲጫወት የአኮርዲዮኑ ተቀዷል ያለው የሚባል ሰውዬ ነው። ስሙ ያለው ነው አረሰው። ከዛ አየና አኮርዲዮኑ እንዲህ ሲመታው የተነፍሳል። ቀዳዳል አይ ለዚህ ሰውዬ ዛሬ አንድ ነገር ማድረግ አለብኝ አለና ነይስ ጎንደር አለኝ። አቤት አልኩት። ማስኪ በደንብ መታለኝ ማሲንቆ አለኝ። ተነሳውና እንትን ነበር የዘፈኑ አካላይነሽ ታላርጊ ያ የወጣበት ዘፈን ያወጣበት ዘመን ነው። ይሄን ስመታለት ሰው ሁላ ተነሳና ሄዶ ለጥላው መቶ እዛ የመጣው ሰው መቶ ሲሰጡት አንተ ሰውዬ ስንት ነው ይሄን አኮርዲዮን የገዛው? 1000 ምናምን ብር። ሄላንተ ብሎ አዲስ አኮርዲዮን ጧት ገዝቶ መጣ ሰውዬው እና ችግሩን ተረድቶ ነው እና በደንብ ጥላውን ቀዳ ነው። ይገርማል። እኔ ከሚገርመኝ ብዙ እንግዲህ ከህዝብ ለህዝብም እንደዚህ አብረን መጣናል። ኤርትራ ማብረን እንደዚህ በበረሃው ማብረን ሄደን እና ቀና ነው። በቃ የሚገርመው እንደዚህ አይነት ሰው ነው። የሚገርም እኔ ብዙ አብሬያቸው ሰርቻለሁ። አንድ ጊዜ ደግሞ ካጋጠመኝ ልንገርህ። አትላንታ የሆነ ቦታ ላይ ስንሄድ ብዙዬ ነበረች እና ህዝቡ ግጥም ማለት ደግሞ ወጣቶች ናቸው። በኋላ ድንገት ሳላስበው ሳይኖረኝ የሚያስረግዝ ፍቅር በድንገት ያዘኝ እያለች በኋላ ስጨርስ ተከትያት የሌላ ሀገር ሰው ማለት ወይስ ኢትዮጵያኖች ናቸው? ኢትዮጵያኖች ናቸው። ወጣት ደግሞ ስከተላት ሂጄ ልብስ መቀየር አለብኝ እና ታለቅሳለች። ምን ነው ስላት እንዴ እቺ ሀገራችን እኮ በቃ ከእንግዲህ በኋላ ሰው የላት። ለምን ወጣቶቻችን እኮ እዚህ ናቸው። ኢትዮጵያን ነገር አገር የሚያደርጋት ማን ነው ብላ እንባዋ እንዴት አድርጌ ላስቆማት? ኧረ አይዞሽ ምናምን ብዬ ሌሉ መድረክ ላይ ነው ያሉት። እንደዛ ብላ አሁን ዘንድሮ እዚህ ለንደን ስመጣ ወደ 700 ሰው ነበር ያንተ ኮንሰርት ላይ በሙሉ ያጣው ያየሁት ወጣት ነው። የተሰደደ ከባህር የተረፈ ምናምን እና በጣም ያቺ ሀገር ምን አይነት መሪዎች እንዳሏት አይገባኝም። ምን አይነቶች እንደሆኑ የሚገርም ነው። ወጣቱ እንዳለ ተሰዶ ሳይ እኔም አለቀስኩ። ያችንም ባደገምኳት ይረብሻል። እርግጥ ነው በጣም ህፃናቶች በቃ ያቺ ሀገር ደግሞ እንደዛ ሆነው ተሰደው ተደብድበው በምናምን ተብሎ እዛ መጥተው ባንዲራቸውን ይዘው ያለቅሳሉ። አይ ነው እና እኔ ምን አይነት እንዴት እንቅልፋቸው እንደሚተኙ እነዚህ የኢትዮጵያ መሪነን የሚሉ ይገርመኛል። ህዝቡን አሰድደው እስቲ እንግዲህ ያው ተመልካቾቻችን ያው ሻምበል ቶሎ ወደዚህ ወደ ኢትዮጵያ ችግር ነው እየወሰደኝ ያለው። እኔ ደግሞ ወደኋላ ታሪኩን ያን ጥሩን ዘመን ነው ማስታወስ የምፈልገው የነበረው። ሁላችሁም በተለይም ቀደም ሲል የነበራችሁ ኢትዮጵያን ወገኖቼ፣ በተለይም በዛን ዘመን የነበራችሁ አሁን ህወሓት የሚባለው ወይም የህወሓት ስርዓት ወይም ኢህአዴግ ከመምጣቱ አስቀድሞ የነበረው በጣም ፍቅር አንድነት የነበረው ነው። ግን ያም ቢሆን ዛሬም ኢትዮጵያዊነታችንን አጠንክረን መያዝ ጠቃሚና አስፈላጊ ነው። እስቲ ወደኋላ የመጨረሻ ሀሳቡ ላይ መደምደሚያውን እጋራለሁ፣ ከሱ ያካፍለናል ብዬም አስባለሁ። አሁንም አብራችሁን ቆይታ አድርጉ። ሻምበል ከልብ አመሰግናለሁ። እንግዲህ ነገሩ እየገፋህ ነው ወደዚህ ወደ ችግሩ የምትመጣውና ይቅርታ እረዳሃለሁ። ልክ ነው። ቅድም እንዳልከው ህዝብ ለህዝብ ለማድረግ ኢትዮጵያን ለማስተዋወቅ ወደ ተለያዩ የዓለም ግዛቶች ዞራችኋል እና እንዴት ነው አመራረጡ? ለምን ነበርስ ዓለምን መዞር የተፈለገበት? በወቅቱ ምንድነው ምክንያቱ? እኔ እንግዲህ ጋሽ ተስፋዬ ለማ መጀመሪያ ኦርኬስትራ ኢትዮጵያን ይዞ ሄዶ ነበር አሜሪካን መጀመሪያ ላይ። እሱ እንደገለጸልኝ እኔ ያኔ አሜሪካን ሀገር ነው የተመለስኩት። ከአሜሪካን ተመልሼ ከሱ ጋር ሄደ ነው ወይስ ኖ ለብቻ ሄጄ ነበር። እኔ አስቴር መሐሙድ ለስራ ውሸት ፍሳ
ዳማሚ ክለብ ክለብ አሜሪካን ሀገር ሰራ ነበር። ከዛ እንደተመለስኩ ነው ደግሞ አንቺ ባለድሬ ምናምን ዘፍኜ የተመረጥኩት እና ሲነግረኝ ለጓድ መንግስቱ ኃይለማርያም ደብዳቤ ጻፈለት። እርዳታ ለረዱን ሰዎች እሱ የነገረኝ እርዳታ ለረዱን ሰዎች ታንኪዩ ብንል ባንድ አቋቁመን ብንዞር መልካም ነው ደብዳቤ ጽፈለት። ያንን ጓድ ሊቀመንበሩ አዩና በደንብ አድርገው ፈቀዱ። እስኪ እናጥናው ብለው ከነጋሽ ጸጋዬ ገብረመድህን ጋር አጥንተው ይሰራ ተባለ። ምን ማለት ነው እርዳታ ያደረጉልን ሲባል ምን አይነት እርዳታ? እንግዲህ ያኔ በድርቁ ጊዜ አሜሪካኖች መዝሙር ሁላ አላወጡ። እንደገና ግሪኮች በግርማዊነታቸው በጃንሆይ ጊዜ ጫማ እየጠበሱ ይበሉ ነበር። ልክ ነው። እነዛ ሰዎች ታንኪውን በላቸው እና በጣም የረዱት ደግሞ ለኢትዮጵያ እነዛ ናቸው እና እየዞርን ታንኪውን በላቸው በሚል ነው ህዝብ ለህዝብ የተቋቋመው። እና ህዝብ ለህዝብ ትልቅ ስራ ነው የሰራ ነው። 9 ወር አጠናን። ሙዚቃ ላይ የነበሩት ጋሽ ሙላቱ ነበረ በጣም የሚያስጠናን። ሙላቱ አስታጥቄ ጎበዝ ልጅ ደግሞ አንድ ክራር የሚጫወት ኤልያስ አረጋ የሚባል ነበረ። እሱ ሆነን ከዛ ሁሉም አርቲስቶች መምጣት ጀመሩ። ፀሐይም፣ ነዋይም፣ ኤልያስም፣ ጋሽ ጥላሁን፣ ማሪቱ ለገሰም ምናምን መጡ። በደንብ ሆኖ ጋሽ ማሙድ መጣ። ከዛ በኋላ የተለያዩ ካስመራም ነበረ ከጎንደር ምንነ እየመጡ ምናምን እና የሚገርመው የሚተካ ነገር አይደለም እና በጣም የሚገርም ስራ ነው። 9 ወር ቀላል ነገር አይደለም። 9 ወር አጥንተን 60 ምናምን ሀገር ነው የዞርነው። በህይወቴ የማረሰው እኔ ማወራውን ደግደጉን ነው። መጥፎ የተሰራብንን ደግሞ ብናወራው እሱ ደግሞ ይቅር ታሪክ ፍረደው በሚለው ዘፈን የሄዳችሁበት ሀገር ነው መጥፎ የሰሩባችሁ አለመቀበል ነው። ምንድነው ችግሩ? ቴንኪው ለማለት ነው የምትሄዱት። በቃ የአብዮት ሀገር ነው፣ ደርጎች ናቸው። እንደዚህ አይነት ነገር ጥላቻ፣ ቦምብ ማጥመድ አይነት ነገር እንደዚህ አይነት ነገር በአውሮፓ የተደረገብን አውሮፓኖች እንደሱ የተደረገብን አለ። 9 ወር ሰለጠናችሁ። ከዛ በኋላ ወደ ተለያየ ሀገር እንድትሄዱ ስትመረጡ ስሜቱ ምን ነበር? የት ነው ስትሰለጥኑ የነበራችሁት? ያለው ምን ይመስል ነበር? ስንሰለጥን የነበረው ጉባኤ አዳራሽ ነው። ጉባኤ አዳራሽ ቤተ መንግስቱ ጎን እና በዛን ጊዜ የነበረን ስሜት ሁላ ደግሞ ይሄ ወጣቶች ነን፣ ኢትዮጵያዊነት ብቻ ነው የምናጠናው፣ እናፋቀራለን፣ እንዋደዳለን። እያንዳንዱን ቋንቋ ዘፋኞችም እናጠና ነበር፣ እንቀበላቸዋለን። የተለያየ ትግረኛም ሲባል፣ ኦሮሞኛም ሲባል፣ የኮናማም ሲባል፣ የወላይታውም ሲባል የሁሉም ብሔረሰቦች ነበር የምንሰራው እና መተኪያ የሌለው ህዝብ ለህዝብ። መጀመሪያ የት ሀገር ነው ሄዳችሁት? መጀመሪያ ሄድነው ጄኔቭ ነው ሄድነው። የተባበሩት መንግስታት ዋና ጽሕፈት ቤት ካሳ በዛ አካባቢ ስራ ስለነበረ እዛ ላይ ሄድነው። ከዛ ፈረንሳይ፣ ከዛ ጣሊያን፣ ከዛ አውሮፓ ውስጥ ነው የዞራችሁት? አውሮፓ ውስጥ በሙሉ ዞረን ከዛ ተነስተን ወደ አሜሪካን ስንሄድ አሜሪካን ስንገባ የአሜሪካን መንግስት ጥፏል። ለምን? እናንተ ሶሻሊስት ናችሁ ጥፎ እዚህ ሀገር ተባለ እና እኛ ደግሞ ጥፎ ሲሉን እማማ ኢትዮጵያ ለምለም አበባዬ ቁመን መዝሙር በማሲንቆ ውስጥ የኢትዮጵያ ጉዳይ የሀገር ፍቅር ከማድረኩ ላይ ነው ውረዱ ያሉት ነው ወይስ ጥፉ ተባልን? አለንበት ሆቴል ደርግ አያስፈልግም የደርግ እንትናችሁ ጥፉ ተባለ። 4 ልጅ ጠፉብን። 4 ናቸው ጠፉ። ይታወቃሉ? አዎ የታወቁ ናቸው፣ ግን ዝም አሁን አለፈ። ጥፉ ማለት እኛ ጋር ቅሩ ነው። በቃ ወደ ሀገራችሁ አትመለሱ ነው። ቡድኑ በትኑት። ይበተን ይሄ ስራ አትሂዱ። እና አንደኛው ከጠፋብን ድራማሩ ነው። ድራማሩ ከጠፋ ሁሉ ነገር አለ ቀጥ አለ ማለት። ታማኝ በየነ በአጭር ጊዜ የተባለው ለዛ ነው። ወዳው ተምሯው የሚገርም ሌሊት አጥንቶ የሚገርም ነገር ብቅ ብሎ ልክ እንደ ሰውየው ሰራው።
ይሄ እኮ ታሪክ እኮ ከዛ ፊት ልምድ ነበረው ግን ወይስ ልምድ የለውም? ለምን መሰለህ አንድ ጊዜ ክፍለ ሀገር ሄደን ኳስ ቲያትረኛና ሙዚቀኛ ብለን ስንጫወት ዋናውን ቲያትረኛ ነው የሰበርኩት። በጨዋታ ቲያትሩን አጥንቶ ወዲያው ሰራው። ታማኝ የሚገርም ሰው ነው። የሚገርም የተለየ ሰው በጣም ታለንትድ ነው። ለምን መሰለህ አብሬው ስለኖርኩ አብሬው ስለሰራው ኢትዮጵያዊነቱ የሚገርም እና ያለው እውቀት የሚገርም ነው። ድራመርም ማስተዋወቂም ሆኖ ቀጠለ። በቃ ይችላል። አሁን ምሳሌ ዘፈን እኛ ግጥም ሲጠፋን ይነግረናል። እንደዚህ ነው የሚባለው ብሎ ዘፈን በጣም የጥላሁንን ሁሉንም ግጥም ያውቀዋል። ይገርም ልጅ ነው በጣም። የመጨረሻ ሀገራችሁ የት ነው? ቱር ስታደርጉ የመጨረሻ ሄዳችሁበት ሀገር? ግሪክ ደግሞ ስንገባ እነሱ እንደውም ብዙ ውለታ አለባቸው ከኛ አለባቸው። ግን ተቃዋሚዎቹ ድንጋይ ምናምን ጠርሙስ ይዘው ገብተዋል። ለምን? የደርግ እንትን ነው መሰራት የለበትም ብለው ተቃዋሚዎቹ ብዙዎቹ የሰሜን ሰዎች ናቸው፣ ታወቁ ናቸው። በኋላ ተወዛዋዦቹን በድንጋይ ይመታሉ ተባለና ዘፋኞች ጀምሩ ተባለ። ማረሰው ሎተሪ ላይ ማን ይወጣብኛል ማን ይደርስብኛል? እኔ ተወዛዋዥ የለም ብቻዬን ነኝ። በቃ አሁን አሞራው ያኔ አዲስ ነበረ። ሰማይ ሳይሻል ስል የሆነች ልጅ አበባ ልትሰጠኝ ስትመጣ እዚህ ጋር ሲመቷት እሷን አቅፌን የለጥ እርብሻው ተነሳበሰው። እሷ ግን በቅን ልቦና ለመስጠት ነው ወይስ ተልኮ አላት? ታዛ ነው ከመንግስት ጋር ምናምን ታዛ ነው። አበባ ስጭት ስጦታ ተብላ ለከፋችሁ ያን በሚደርሰው ሁሌ ጥላሁን ነው ለዱላው ነው። ከዛ ቀጠለው ዝግጅቱ ወይስ ተቋረጠ? ድብድብ ቀጠለ። አልተቋረጠም? ድብድብ ተቋረጠ። ድብድብ ቀጠለ። ድብድቡ ይሄ በጣም ማረሰው አንድ የጎንደር ልጅ ነውና ዝጋለው ያው እነሱ ጋር በኋላ አንድ ተወዛዋዥ በዚህ ኦሮሞኛ በመንሰራው ዱላ ይሄ አራሬ ጎንደር ማን ነው መቼዎቹ? በጎሳ አንድ ተወዛዋዥ ነው። ለምንድን ነው የሚመታው? ጎንደሬ ነኝ የሚያስብለው ለምንድን ነው? እኔ ሌላ መተው ዱላ ገጠሙርኩ። ድብድብ እኮ ተጀመረ። ምን ሰዎቹ የዛው ኢትዮጵያኖች ናቸው? ኤርትራኖች፣ እነዚህ መንግስት ተቃዋሚዎች ናቸው። ጋሽ ካሳ ራሱ በቃ ማን ይቻለው እንደዚህ እስራኤል አይደለ ጣጣ ያረጋል። ካራቲስት ነው አይደለም ካራቲስት ሲገባ ያስ ዘረገችና እጁ ንክስ ስታረገው የተቀምጣ ባባ እሱ ወታደር ነው ማለት ነው። ወታደር ነው። አይ ነው ለቀቀችው ታዲያ ወይስ ለቀቀችው? የጥቅምት አበባ ሲል ለቀቀችው። የጥቅምት አበባ ዘፋኝ ነው እንዴ? ይገርም ነው እኮ። ፖሊስ ምናምን መቆጣጠር አልቻለም እንዴ? አልቻለም። ብዙ ናቸው። ከዛ ኮማንዶ ምናምን መጣና የዛ ጋር ፖሊስ ሙዚቀኛው ይቀጥል ተባለ፣ ተወዛዋዦች ይቀጥል ተባለ። ስራውን ሰራ ነው እኮ። ተሰራ። እንደገና የዛ ሀገር ወታደሮች ገቡ። በኋላ ተጠርተው መጡ። ኮማንዶ ምናምን ግሪክ ስፔሻል ገባ። ለምንጭ ማረሳው ያኔ ሳይቋረጥ ቀጠለ። ግን ከተቋረጠ በኋላ እንደገና ነው የቀጠለው። ጀመራቸው። ሰውስ እዛ ያለው ሌላው ተመልካች፣ ሌላው ደግሞ የነበረው ደግሞ እንደገና ተመልሶ ቁጭ ትማዝ ነው። ግን ለምን ትመቷቸዋላችሁ የሚል እናንተን የሚደግፍ ሰው ብዙ አልነበረም? ራሳችሁ መቻሉ ይሄ ምን ሰራበት የኦሮሞኛ ንዋይ ነው የሚገርመው። እነ ፀሐዬስ ጥላሁን ምናምን አልነበሩም? አሉ ገጥሟል። ተመልካቾቻችን እንግዲህ መቼም ይህንን ሰምታችሁ እንደሆነ አላቅም። እኔ ገጥሞኝም አያውቅ እንዲህ አይነት
በጣም ትውስተን ነው እንግዲህ የሚመስለው የሀገር ጉዳይ ሁሉም ብሔር ብሔረሰቦች ተሰባስበው ነው። ሻምበል እንግዲህ ዘና እያደረገን ነው። ሁሌ ሀዘን፣ ችግር፣ መከራ ነበር የምንሰማው። የኋላ ታሪካችንን በጣም የሚያስደስት ነው። ግን እንግዲህ አለቀ። ወደ እንትኑ ጨዋታችሁን አቀረባችሁ፣ ዝግጅቱ ተጠናቀቀ። ማታ ወደ ቤት ስትገቡ እንዴት ነበር? የተጎዳ ሰው ነበረ? ዘውዱ ሾው የእውነትና የህዝብ ወገንተኛ ሆነው ለድምፅ አልባዎቹ ድምፅ ሆነው በመላው ዓለም ሚዲያ የሚሰራጭ ዕለታዊ ፕሮግራም ዘውዱ ሾው ጥልቀት ያላቸውን ያልተቀዱ አዳዲስ ወቅታዊ የዜና ዘገባዎችን በማቅረብ ይታወቃል። ብዙ ጊዜ በሚስጥር የተያዙ ግልጽ ባልሆኑ ሁኔታዎች የተደበቁ ጉዳዮችን ለህዝብ በማጋለጥ ማኅበራዊ ፍትሕና ተጠያቂነት እንዲጎለብት የምርመራ ጋዜጠኛነት ሥራዎችን ይሠራል። ዘውዱ ሾው በተለያዩ የአውሮፓና የሩቅ ምስራቅ ሀገራት እንደዚሁም በአሜሪካና በካናዳ በአውስትራሊያና በአፍሪቃ እየተዘዋወረ በተለያዩ ሀገራዊ ጉዳዮች ከኢትዮጵያኖች ጋር ይወያያል። ልምዳቸውንና ሐሳባቸውን ይጠይቃል። ዘውዱ ሾው የጉዞ ማስታወሻውና ገጠመኞቹን ሰንቆ ለአድማጮቹ በአየር ላይ ያቀርባል። የማኅበረሰብ እድገት ለኪነ ጥበብና ለአገር የላቀ አበርክቶ የነበራቸውና ያላቸውን ግለሰቦችና የጥበብ ቤተሰቦችን እንደዚሁም የታሪክ ተመራማሪዎችን፣ የፖለቲካ ተንታኞችንና አክቲቪስቶችን በየጊዜው እያቀረበ ተደምጠው የማይሰለቹ ጽሑፍ ድንቅ ፕሮግራሞችን ያቀርባል። ዘውዱ ሾው